ሰብስክራይብ በማድረግ ቤተሰብ ይሁኑ። ዘጠነኛው ቀን የሚደረግ ዱዓ ደግሞ ሙስተጃብ ነው። ዘጠነኛ ቀን ሐታ በሸሪዓም ነብዩ ሰለላሁ ዐለይሂ ወሰለም ጾሙን እንድንጾም በሐዲስ ነግረውናል። የውሙ አረፋ ዘጠነኛው ቀን መጾም ትልቅ ደረጃ አለው። የዘጠነኛው ቀን ጾም ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን የሁለት ዓመት ወንጀል ያስምራል ብለዋል። አላህ Subhanahu Wa Ta'ala ከየውሙ አረፋ የበለጠ ባሪያዎችን ነፃ የሚያወጣበት ከእሳት የለም። በጣም ከጀሃነም እሳት ሁር የሚለው ምን ቀን ላይ ነው አሉ? የውሙ አረፋ ነው ተብሏል። አላህ Subhanahu Wa Ta'ala ካስገኛቸው ከፈጠራቸው ቀናቶች መካከል መልካም ስራ ይበልጥ አላህ ዘንድ ተወዳጅ የሆኑበት ቀን የለም በእነዚህ 10 ቀናት ቢሆን እንጂ በእነዚህ ቀን አላህ Subhanahu Wa Ta'ala ይበልጥ ማወደስ አላህ Subhanahu Wa Ta'ala መገዛት ትልቅ ደረጃ አለው። አላህ ቁርአን ላይ ወየዝኩሩ ስመላህ ፊ አያሚ ማዕሉማት አላህ Subhanahu Wa Ta'ala በእነዚህ በታወቁት ቀናቶች አላህን አስታውሱ። ኢድ ቀን ዚክር የሚደረግበት ዝምድናን የምንቀጥልበት የተቸገረን የምናስደስትበት ከአላህ Subhanahu Wa Ta'ala የምናመሰግንበት ቀን ነው እንጂ ኢድ ቀን ተብሎ ሲኒማ የሚገባበት ጭፈራ ቤት የሚኬድበት ምን የሚባልበት አይደለም። ኢድ ራሱ ምንድነው? ኢባዳ ነው። የደስታ ቀን ቢሆንም የሚበላበት የሚጠጣበት ቀን ቢሆንም ግን ድንበር እንድናልፍ ደግሞ አልታዘዝንም። بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد فالسلام عليكم ورحمة الله وبركاته يتكبراتشو يا هارون تيوب تكتاتيوش وندموش اهتوش الله سبحانه وتعالى قال زاري سلا تلالاقو قناتوش مهكال كميتكسوت الله بوزو الدلوچن ያመጣልናል በየጊዜው ረመዳን አለፈ። አሁን ደግሞ ፊት ለፊታችን የዙል ሂጃ 10 ቀናቶች አላህ ካደረሰን እየመጡ ነው። የነሱን ቀናቶች ላይ ሁላችንም ኸይር ነገር ከሚሰሩ ባሪዎች መካከል በመጀመሪያ አላህ ያድርገን። ርዕሳችን አሽር ዙል ሂጃ የዙል ሂጃ 10 ቀናቶች በእስላም ምን አይነት ቦታ አላቸው? ነብዩ አለይሂ ሰላቱ ወሰለም ስለነዚህ 10 ቀናቶች ምን ብለዋል? እኛስ ምን ይጠበቅብናል? ምን መስራት አለብን? እዚሁ ላይ ሐጅ አለ፣ እዚሁ ላይ የአረፋ ጾም አለ። ደረጃው ምንድነው? ምን ይጠበቅብናል? አላህ ካለ ባለው ሰዓት ለማየት እንሞክራለን። ነብዩ አለይሂ ሰላቱ ወሰለም حديث عبد الله بن عباس باستلالفت حديث لاي رضي الله عنهما قال رسول الله صلى الله عليه وسلم من يلالو ما من أيام العمل الصالح فيها أحب إلى الله من هذه الأيام الله سبحانه وتعالى كاسقنياتشو كفتراتشو قناتوش مكاكل ملكام سرا يبلت الله زن توداج ونبت كان يلم بنزي 10 قنات بيون انجي يعني أيام العشر قالوا يا رسول الله أنت الله ملكتني قالوا هين سيستمروا صحابوتشو ولا الجهاد في سبيل الله جهاد في سبيل الله با الله من قد متاقلن بيون بنزي كان ميسراو كان يبلتال ማለት ነው ከዚህም ከጂሃድም ይበልጣል ብለው ጠየቁ። የዚህ ጊዜ ነብዩ አለይሂ ሰላቱ ወሰለም ወለል ጂሃዱ ፊ ሰቢልላህ አው ጂሃድ ፊ ሰቢልላህ ቢሆንም ይበልጣል በእነዚህ 10 ቀናቶች የሚሰራ ኢላ ረጁሉን ሰውየው ሲቀራሉ خرج بنفسه وماله ለጂሃድ ፊ ሰቢልላህ በነፍሱም በገንዘቡም ወጥቶ فلم يرجع من ذلك بشيء او አንዳቸውንም ይዞ ሳይመለስ በዛው ከቀራ እዛው ሸሂድ የሆነ ሰው ሲቀር ሌላው ግን በዚህ 10 ቀን ከነዚህ እንኳን ይበልጣል ብለው ነብዩ አለይሂ ሰላቱ ወሰለም ሐዲስ ላይ ተነግረዋል። رواه البخاري ሐዲሱን ኢማም ቡኻሪ ዘግቦታል። ስለዚህ እነዚህ 10 ቀናቶች ትልቅ ደረጃ አለው። አላህ Subhanahu Wa Ta'ala የማለባቸው ቀናቶች ናቸው። አላህ ሱረቱል ፈጅር ላይ ወልፈጅሪ ወለያሊን عشر والشفع والوتر يا الله የማለባቸው والفجر ያው በጎህ እምላለው በነጋቱ ወለያሊን 10 እንደዚህም በ10ቱ ሌሊቶች እነዚህ ያ ዙል ሂጃ 10 ቀናቶች ናቸው ተብሏል።
ብዙ ተፍሲር ተሰጥቶታል። የረመዳን ሌሊቶች ናቸው ተብሏል። የመጨረሻዎቹ አሸር አልአዋኺር የሚባሉት አይደለም። የዙልሂጃ እነዚህ 10 ቀናቶች ናቸው ተብሏል። ቃለ ኢብኑ ከሲር ረሂመሁላህ ኢብኑ ከሲር ምን ይላሉ? አልሙራዱ ቢሃ 10 ዙልሂጃ፣ ይሄ የተፈለገበት የዙልሂጃ 10 ቀናቶች ናቸው። ከማ ቃለ ኢብኑ አባስ ወኢብኑ ዙበይር ወሙጃሂድ ወገይሩሁም፣ አብደላህ ኢብኑ አባስ፣ ኢብኑ ዙበይር፣ ሙጃሂድ ሌሎችም እንዳሉት ይሄ የዙልሂጃ 10 ቀናቶች ናቸው። ወሸፍዕ ሲል የውሙ ነሕር ነው። በጥንዱም በነጠላው ምላሉ አለ። ጥንድ የተባሉት የውሙ ሸፍዕ፣ ወሸፍዕ የተባለው የውሙ ነሕር 10ኛው ቀን ነው። የውሙል አድሓ እኛ ዒድ ብለን የምናከብረው ቀን ማለት ነው። ወልወትሪ ደግሞ የተባለው የውሙ ዓረፋ ነው፣ የዓረፋ ቀን ነው አሉ ዑለማዎቹ ተፍሲሩን ሲፈስሩት። ስለዚህ በእነዚህ ቀን አላህ ስብሓነሁ ወተዓላን ይበልጥ ማወደስ፣ አላህ ስብሓነሁ ወተዓላን መገዛት ትልቅ ደረጃ አለው። አላህ ቁርአን ላይ ወየዝኩሩ ስመላህ ፊ አያሚ ማዕሉማት፣ አላህ ስብሓነሁ ወተዓላን በእነዚህ በታወቁት ቀናቶች አላህን አስታውሱት። እነዚህ ምንድናቸው የታወቁ ቀናቶች? 10 የዙልሂጃ ቀናቶች ናቸው። ስለዚህ አልዓመሉ ሷሊህ ተብሏል። አመሉ ሷሊህ መልካም ስራ መስራት በእነዚህ 10 ቀናት የበለጠ የሚሰራ ኸይር ነገር የለም ተብሏልና መልካም ስራ ሲባል ምንድን ነው? መልካም ስራ በጣም ብዙ ናቸው። ከሶላት ጀምሮ እታች እስካለው ኸይር ስራዎች በአጠቃላይ መልካም ስራ ውስጥ ይካተታሉ። ነቢዩ ሰለላሁ ዐለይሂ ወሰለም የኢማንን ደረጃ ሲናገሩ አልኢማን የመጀመሪያው ላኢላሃ ኢለላህ ነው አሉ። አልኢማኑ ቢድዑን ወሰብዑነ ሹዕባ፣ 73 እስከ 79 ወይም ደግሞ ከ63 እስከ 69 ቅርንጫፎች አሉት። ፈዕላሃ የመጀመሪያው ትልቁ ዋናው ቀውሉ ላኢላሃ ኢለላህ፣ ላኢላሃ ኢለላህ ማለት ነው። ወአድናሃ ትንሹ አነስተኛው ደግሞ ኢማጠቱል አዛ አን ጠሪቅ፣ ከመንገድ ላይ ቆሻሻን ሰዎችን አዛ የሚያደርግ ነገር ማስወገድ፣ ይሄ ከኢማን ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኸይር ስራ በጣም ብዙ ነው። ከሰላት ጀምሮ ከሰደቃ ጀምሮ ኸይር የተባሉትን መስራት በእነዚህ 10 ቀናቶች ትልቅ ቦታ አላቸው። ለምን ከተባለው ኢብኑ ሐጀር ፊል ፈትሕ ምን ይላሉ? ወለዚ የዝሐሩ አነ ሰበበ ፊ ኢምትያዙ 10 ዙልሂጃ ሊመካን ኢጅቲማዕ ኡመሃት ልዒባዳ፣ የኢባዳ እናቶች ተብሎ የሚጠሩት የተሰባሰቡበትን ቀን ስለሆነ ነው። የኢባዳ እናቶች ሶላት፣ ሰደቃ፣ ጾም፣ ሐጅ የተሰባሰቡት በእነዚህ ቀናት ናቸው። ሱብሃንአላህ። ሌሎች ቀናት ላይ እኮ ሰደቃ አለ፣ ሌሎች ቀናቶች ላይ ጾምም አለ፣ ሌሎች ቀናት ላይ ሰላት አለ። ሐጅስ እቺ ወቅት ናት ያለችው። 8ኛው ላይ ይጀምራል ከዙልሂጃ 8ኛው፣ ከዛ 13ኛው ላይ ጨርሶ ሌሎች የጎደለው ነገር ካልቀረበት በስተቀር በ5 ቀናት ውስጥ የሚጨርስበት ጊዜ ነው ሐጅ። ሱብሃንአላህ። ይሄ የዙልሂጃ ወር ውስጥ የዙልሂጃ ቀናቶች ሰላት፣ እንደዚሁም ጾም፣ ሰደቃና ሐጅ ወላ ያእቲ ዛሊከ ፊ ገይሪ፣ ከነዚህ ውጭ የሚመጣበት የለም። እነዚህ የተሟሉት ዒባዳዎች በእነዚህ 10 ቀናት ነው ያሉት። ስለዚህ በእነዚህ 10 ቀናት ኸይር ነገር ላይ እንበረታታ። የምንሰግደው ሰላት ሱና ላይ ከተዳከምን ሱናችንን እናጠናክር። ጾም ላይ ደካማ ከሆንን ጾም ማጠናከር። በነገራችን ላይ ጾም በእነዚህ 10 ቀናት የውሙ ዓረፋ ብቻ ነው የመጣው። የዓረፋ ቀን ጾም ነው ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው የተናገሩት። ነገር ግን አልዓመሉ ሷሊህ ስለተባለ በእነዚህ መልካም ስራ ስለተባለ ከመልካም ስራዎች አንዱ ምንድነው? ጾም ነው፣ ሲያም ነው። ይህን ጾም ደግሞ መጾም ኢማሙ ነወዊ ምን ይላሉ? ቃለ ኢማሙ ነወዊ አነ ሶመ አያሙል ዐሽር፣ በዚህ 10 ቀናት ውስጥ መጾም አነሁ ሙስተሐቡን እስትሕባበን ሸዲደን አሉ። በጣም የሚወደድ ነው አሉ ኢማሙ ነወዊ እንጂ ነቢዩ ሰለላሁ ዐለይሂ ወሰለም ይሄ በዚህ 10 ቀን ከዙልሂጃ 1 ጀምራችሁ ጾሙ ሚል ነገር ሐዲስ አልመጣም። ከመልካም ስራዎች ውስጥ ይካተታል ጾም። ስለዚህ ቢጾም ችግር የለውም፣ እንደውም ተወዳጅ ነው ይላሉ ኢማሙ ነወዊ ረሕመቱላሂ ዐለይሂ። ስለዚህ ጾም በመጾም ሰደቃ በማውጣት ዚክር በማብዛት ቁርአን በመቅራት ሰላታችንን ወቅቱን ጠብቀን በመስገድ እንደዚሁም ደግሞ ሱና ሰላት ላይ በመጠናከር ከምንም በላይ ደግሞ ዱዓ ላይ ተጠናክረን ኸይር ነገርን በመስራት ሸር የተባሉትን ደግሞ ወደ ኋላ በማስቀረት ወደ ኸይር አላህ እስቲቃማውን እንዲሰጠን ዱዓ ልናደርግ ይገባል። አላህ ሱብሓነሁ ወተዓላ ወፍቆን ደግሞ ሐጅ ላይ ደግሞ አረፋ ላይ የምንቆም ደግሞ ሁላችንም አላህ ያድርገን። አሚን በሉ። አላህ ያድርገን። ሐቂቀተን ሐጅን ማግኘት ሐጅን መወፈቅ ይሄ ከአላህ ሱብሓነሁ ወተዓላ በኩል የሚሰጥ ትልቅ ስጦታ ነው። ሐጅ እኮ አላህ ያገራለት ካልሆነ ማን ይሄዳል? ወንድሞች ገንዘቡ ኑሮ ተጠራቅሞ በስቶ እኮ ሐጅን ገር ያላደረገለት ስንት ሰው አለ? ስንት ሰው ሐጅ ያልሄዳለ? ሱብሃንአላህ። አላህ ገር ያድርግልን። ይሄ ሐጅ ወር ሲመጣ
በቴሌቪዥን መስኮት ከዓባን ስናይ ሐረምን ስናይ ኪታብ ስንከፍት ኪታቡል ሐጅ ብለን ስለ ሐጅ ስንቀራኮ ሐቂቀተን የአላህ ባሪያዎች ሁላቸው ልባቸው እኮ ሊፈነዳ ይደርሳል፣ ይንጠለጠላል፣ ይጓጓል። ለምን የሚጓጓበት ቦታ ነው። ትልቅ ዒባዳ የሚተደረግበት፣ ዓለም ሙስሊሞች የሚሰባሰቡበት፣ አንድነታቸውን የሚገልጹበት፣ ከአላህ ሱብሓነሁ ወተዓላ ፊት ቆመው ሁሉም ለበይክ አላሁመ ለበይክ እያሉ ለአላህ ሱብሓነሁ ወተዓላ የሚቀድሱበት፣ አምልኮ ከሱ ውጭ የሚመለክ እንደሌለ የሚናገሩበት፣ ሸሪካ የሌለው መሆኑን የሚገልጹበት፣ ላኢላሃ ኢለላህን በአንድ ድምፅ የሚያውጁበት፣ ሀብታም ድሃ ሳይባል፣ ጥቁር ነጭ ሳይባል፣ አረብ ምን ሳይባል፣ ባለስልጣን ምን ሳይባል ሁሉም ተመሳሳይ ልብስ ለብሶ አላህ ፊት የሚቆሙበት ቦታ ነው። ትልቅ የዒባዳ ቦታ ነው። ስለዚህ ይሄን ቦታ አላህ እንዲወፍቀንም በእነዚህ 10 ቀናት ዱዓ እናድርግ። በዘንድሮ እንኳን ባናገኝ የሚቀጥለው አይታወቅም። ዘንድሮም ደግሞ ማን ያውቃል፣ አላህ ሊወስድን ይችላል። ሱብሃንአላህ አላህ ነው ሁሉም ነገር ሊያሳካ የሚችለውና ዱዓ እናድርግ። ዱዓ ለሐጁም ዱዓ እናድርግ። ዱዓ ለራሳችን ዱዓ እናድርግ። ኻቲማችን እንዲያሳምርልን ዱንያ አኺራችን እንዲስተካከል ዱዓ እናድርግ። ዱዓ ትልቅ የዒባዳ መሳሪያ ነው። ሱብሃንአላህ የሙእሚን መሳሪያው ሲላሁል ሙእሚን ነው። ዱዓ ላይ እንበረታታ። ያ አላህ ብለን እናልቀስ። አላህ ያመጣውን የሀገራችን ላይ የመጣውን ይሄን የሙስሊሙን አንድነት እንዲጠናከር ጠንክረን ዱዓ እናድርግ። የተስተካከለ አመራር እንዲያደርግልን በመጅሊሱ ላይ ዱዓ እናድርግ። ሐቂቀተን ዱዓ እናድርግ። የተስተካከለ መስጊዶች መስጊድ እንዲሆኑ፣ ዑለማዎቻችን የሚከበሩበት፣ ደረሶች የሚከበሩበት፣ ዒልሙ በስነ ስርዓት እንዲቀራ ለፍተን ዱዓ እናድርግ። ይሄ 10 ቀን ላይ ጭንቀታችን የዲናችን ጉዳይ እንዲሆንም ያስፈልጋል። በእነዚህ 10 ቀን እኛ ላይ ብዙ የሚጠበቁብን የኢባዳ ክፍሎች አሉና አንደኛውና ዋነኛው አሁን የጠቀስኩት የዱዓ ክፍል ነው። ዱዓ ላይ እንበረታታ። አላህ ወኢዛ ሰአለከ ኢባዲ አኒ ፈኢኒ ቀሪብ፣ እኔ ቅርብ ነኝ ብለዋል። ኡጂቡ ዳዕወተ ዳዒ ኢዛ ደአኒ ፈልየስተጂቡ ሊ ወልዩእሚኑ ቢ ለዐለሁም የርሹዱን። ተጣሪ በጠራኝ ጊዜ፣ ለማኝ በለመነኝ ጊዜ ልመናውን መቀበል ምሰማ ነኝ። ትእዛዜን ጠብቁ፣ ከኔ ጋር ያላችሁን ግንኙነት አጠናክሩ፣ የኔን ትእዛዝ እሺ በሉኝ፣ እኔ እቀበላችኋለሁ፣ እሺ እላችኋለሁ። ወቃለ ረቡኩም፣ ጌታችሁ አለ ኡድኡኒ፣ ለምኑኝ፣ አስተጂብ ለኩም፣ እቀበላችኋለሁ ብሏል። ዱዓ ደግሞ ትልቁ ቀኑ እንዳንረሳ የውሙ ዓረፋ 9ኛው ቀን የሚደረግ ዱዓ ደግሞ ሙስተጃብ ነው። 9ኛ ቀን ሐታ በሸሪዓም ነቢዩ ሰለላሁ ዐለይሂ ወሰለም ጾሙንም እንድንጾም በሐዲስ ነግረውናል። የውሙ ዓረፋ 9ኛው ቀን መጾም ትልቅ ደረጃ አለው። የ9ኛው ቀን ጾም ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን የ2 ዓመት ወንጀል ያስምራል ብለዋል። የውሙ ዓረፋ የዓረፋ ቀን ጾም መጾም ትልቅ ደረጃ አለው። የ2 ዓመት ወንጀል እንደሚያስምር ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነግረውናል። ያን ጾም እንዳንረሳ። ምናልባት ዙልሂጃ 1 29 ዛሬ ማነው ቅዳሜ 29 ካለቀ እሁድ 30 ይሆናል ማለት ነው። ዙልሂጃ 1 እሁድ 30 ይሆናል። ሱብሃንአላህ አፍዋን ቅዳሜ በ29 ካለቀ ጨረቃ ከወጣች ዙልቀይዳ 29 ቅዳሜ ካለቀ እሁድ 1 ዙልሂጃ 1 ብሎ ይጀምራል። ከዛ ያን ቀን ቆጥረን 9ኛው ቀን የውሙ ዓረፋ ላይ ዱዓ ልናደርግ ይገባል። እንድንጾም ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ነግረውናል። የሚጾሙት እዚህ አገር ላይ ያሉት ሐጅ ያልሄዱት ናቸው። ሐጅ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ያደርጉ ነበር፣ ያፈጥሩ ነበር። ሐጅ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ይህን ጾም አልጾሙትም ብለውታል፣ አፍጥረውታል ብለው ሰሃቦቹ ተናግረዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሐጅ ላይ ሲቆሙ ሙፍጢር አፍጥረው ነበር። ሐጅን ማን ነው ዓረፋ ላይ የቆሙ። ስለዚህ ሁላችንም ይህን የውሙ ዓረፋን ልንጠነቀቅና ጠብቀን ዱዓ በማድረግ ከአላህ ሱብሓነሁ ወተዓላ ያለን ግንኙነት የተጠናከረ እንዲሆን አድርገን በጣም ልንጨነቅ ልናለቅስ ይገባል። የውሙ ዓረፋ ሌላም ደረጃ አለው። አላህ ሱብሓነሁ ወተዓላ ባሪያዎችን ከእሳት ነፃ የሚያወጣበት ቀን ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሱብሓነላህ ዓረፋ አሉ ረሱል ሰለላሁ ዐለይሂ ወሰለም እናታችን አይሻ በዘገቡት ሐዲስ الرسول الله صلى الله عليه وسلم قال ما من يوم أكثر من أن يعتق الله فيه عبدا من النار من يوم عرفة. الله سبحانه وتعالى كيوم عرفة يبلت باراوችን ነፃ የሚያወጣበት ከእሳት የለም። በጣም ከጀሃነም እሳት ሁር የሚለው ምን ቀን ላይ ነው አሉ? የውሙ ዓረፋ ነው ተብሏል። አላህ ከጀሃነም ነፃ ያላቸው እንዲያደርገን አላህ Subhanahu Wa Ta'ala እኛንም የሞቱን ወንድሞቻችንን ሌሎችንም ከጀሃነም ነፃ እንዲያደርግ
በዚች ቀን ዱዓ ልናደርግ አላህን ልንማጽን ይገባል። ዱዓው ሙስተጃብ የሚሆንበት ነው። ሐጃ አለ ያላገባ ወንድሜ፣ ልጅ የሌለሽ እህት አለሽ፣ ልጅ የሌለ ወንድም አለ። ዱንያ አኺራው እንዲስተካከልልን ሁላችንም ምኞታችን ነው። ስለዚህ ዱዓ ላይ እንበርታ። ዱዓ መሳሪያ ነው። የውሙ አረፋ ላይ ዱዓ ላይ እንጠናከር። ከዛ ቀጥሎ የሚመጣው ቀን ዒድ ነው። ዒድ ደግሞ የደስታ ቀን ነው። አላህ ሱብሓነሁ ወተዓላ በዛ የደስታ ቀን ሁላችንም በአግባቡ የምንደሰት አላህ ያድርገን። ዒድ ቀን ዚክር የሚደረግበት፣ ዝምድናን የምንቀጥልበት፣ የተቸገረ የምናስደስትበት፣ ከአላህ ሱብሓነሁ ወተዓላ የምናመሰግንበት ቀን ነው እንጂ ዒድ ቀን ተብሎ ሲኒማ የሚገባበት፣ ጭፈራ ቤት የሚኬድበት፣ ምን የሚባልበት አይደለም። ዒድ ራሱ ምንድነው? ዒባዳ ነው። የደስታ ቀን ቢሆንም የሚበላበት የሚጠጣበት ቀን ቢሆንም ግን ድንበር እንድናልፍ ደግሞ አልታዘዝንም። ሲኒማ እንድንገባ፣ የተለያየ ቦታ ብለን እክትላጥ መጥፎ ነገር እንድንሰራ አልተፈቀደም። እንደ ኢስላም ዒድ የሚጠጣበት የሚበላበት ቀን ነው። ከቤተሰብ ዘመድ አዝማዱነን የተቸገረን በማስደሰት እኛም በመደሰት የምናሳልፍበት ቀን ሊሆን ይገባል ዒድ ቀን። ያንን ጥንቃቄ ልናደርግ ይገባል። ኢንሻአላህ በየቦታው በየመስጊዱ በየምኑ ደግሞ ስለ ዒዱ በደንብ በሌሎች ወንድሞች ኡስታዞች መሻይኾች በደንብ ገለጻ ይደረጋል። በእነዚህ 10 ቀናት ግን ሁላችንም እንበረታታ፣ ከአላህ ጋር ግንኙነት እናሳምረው። አላህ እድሎችን ያመጣል። ረመዳን አለፈ፣ ይሄ እነዚህን ቀን መጣ፣ ሐጅ መጣ። ከዛ ደግሞ ከሐጅ ወሩ ደግሞ ልክ አሹራ ይመጣል። የአሹራ ጾም አለ፣ ሌላ አንድ አመት ወንጀል ያስመራል። ይሄንንም ኢንሻአላህ ጊዜው ሲደርስ እንነጋገራለን። አላህ ሱብሓነሁ ወተዓላ ሰምተው ከሚጠቀሙ ሰዎች አላህ ያድርገን። እዚሁ ባለንበት እንደሰበሰበን ጀነተል ፊርደውስ እንደዚሁ ሰብስበን መጨረሻችን አላህ ያሳምርልን። ሐጅ ላይ የምንሰባሰብ አረፋ ላይ የምንሰባሰብ አላህ ያድርገን። ሐጃቸው መቅቡል ካደረገላቸው ባሪያዎች መካከል የሄዱትን አላህ ያድርግላቸው። ሐጅ የሄዱትን በሰላም ሄደው በሰላም ይመለሱ አላህ ያድርጋቸው። አላህ ሱብሓነሁ ወተዓላ ሁላችንም በጀነት ይሰብስበን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለመ ተስሊመን ከሲራ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።